ሰላም ፍሬሽማን ተማሪዎች እንዴት ናችሁ? በባለፈው የሳይኮሎጂ ክላሳችን ስለ ኤርሊ ስኩል ኦፍ ታውቶች አይተን ያቆምነው። በዚህኛው ክላስ ደግሞ ስለ ሞደርን ስኩል ኦፍ ሳይኮሎጂ በደንብ እናያለን። ስለ ኤርሊ ስኩል ኦፍ ታውቶች ስለ አምስቱ ስትራክቸራሊዝም፣ ፋንክሽናሊዝም፣ ቢሄቪራሊዝም፣ ገልትስት እና ሳይኮ አናሊሲስ በደንብ አይተናል። ምንድነው የሚያለያያቸው? ምንድነው የሚለያዩት? ምንድነው የሚያመሳስላቸው? ቤዝ የሚያደርጉት ምንድነው? ሳይኮሎጂ እንዴት ነው ዲፋይን የሚያደርጉት የሚለውን በደንብ አይተናል። አሁን ደግሞ ስለ ሞደርን ስኩል ኦፍ ሳይኮሎጂ በደንብ እናያለን። ቻናላችንን ሰብስክራይብ ማድረግ አትርሱ። የላይክ ምልክቷንም ስማሽ አድርጓት። አብራችሁን ቆዩ ማለት ነው። ለሞደርን ሳይኮሎጂ ታውቶች ወይም ስኩል ኦፍ ታውቶች ፋውንዴሽን የጣሉት ኤርሊዎቹ ናቸው፣ የመጀመሪያዎቹ ናቸው ማለት ነው። ብዙ ፐርስፔክቲቮች አሁን ላይም ድሮም በጠንሳሽነት በድሮዎቹ ጠንሳሽነት መጥተዋል ማለት ነው። ኢምፖርታንት ሌሰን የተማርነው ባለፈው ካየነው ክላስ ሳይኮሎጂን ወይም አንድን ነገር በተለያየ መንገድ ኤክስፕሌን ማድረግ ወይም አንድ ሴም ቢሄቪየርን ኤክስፕሌን ኢን ዲፍረንት ዌይስ ማድረግ እንደሚቻል ነው። ሞደርን ሳይኮሎጂስቶችም ሂውማን ቢሄቪየርን በሰቨራል ቪው ወይም በብዙ ቪዎች አይተውታል ማለት ነው። ግን ፕሪዶሚናንት የሆኑት ወይም በደንብ የጎላ ድርሻ የነበራቸውና ተደማጭነት የነበራቸው እነ ሳይኮዳይናሚክስ፣ እነ ቢሄቪየራል፣ ሂውማኒስቲክ፣ ኮግኒቲቭ፣ ባዮሎጂካል እና ሶሻል ካልቸራል ናቸው ማለት ነው። ስለዚህ እነዚህ ስድስቱን ሞደርን ስኩል ኦፍ ሳይኮሎጂ ስኩል ኦፍ ታውቶች እናያለን ማለት ነው። እነዚህ የተለያየ ኢኩዌሽን በማንሳት እርስ በርሳቸው ይለያያሉ ማለት ነው። እንዴት አእምሮ ይሰራል፣ እንዴት ፒፕል የሆነ ነገር ይሰራሉ እና ለምን ያን ነገር ይሰራሉ ስለሚለው ዲፋይን ማድረግ እና የመሳሰሉ ነገሮች ላይ ሪፍሌክት የሚያደርጉበት ፐርስፔክቲቫቸው ይለያያል ማለት ነው። የመጀመሪያው የምንጀምረው ከሳይኮዳይናሚክስ ነው ማለት ነው። ሳይኮዳይናሚክስ የሚጀምረው ሲግመንድ ፍሮይድ ሳይኮ አናሊሲስ ከሰራበት ነው ማለት ነው። ሳይኮ አናሊሲስ ሲግመንድ ፍሮይድ ከተነሳበት ነው የሚነሳው ማለት ነው። ይህም አንኮንሺየስ ፓርት ላይ ነው ማለት ነው ዲፔንድ የሚሆነው ስለ ኢነር ፎርስ፣ ስለ ኮንፍሊክት ኤንድ ኢንተሌክቹዋል ኢነርጂ ዲፔንድ የሚያደርገው ወይም ስለ ኢንዲቪዥዋሎች ኢነር ውስጣዊ አካል ኮንፍሊክት እና ኢንተሌክቹዋል ኢነርጂ ነው ማለት ነው የሚያደርገው። ቤዚክሊ ሶስት ነገሮች ላይ ነው ኢንፈሳይዝ ወይም የሚያተኩረው ማለት ነው። የመጀመሪያው ዘ ኢንፍሉዌንስ ኦፍ አንኮንሺየስ ሜንታል ቢሄቪየር ወይም ይሄ ድብቁ የአእምሮ ክፍል አንኮንሺየስ የምንለው በኤቭሪ ዴይ ወይም በየዕለት ተዕለት እንቅስቃሴያችን ላይ የሚያሳድረውን ኢንፍሉዌንስ ቢሄቪየራችን ላይ የሚያሳድረው ኢንፍሉዌንስ። ሁለተኛው ዘ ሩል ኦፍ ቻይልድሁድ ኤክስፒሪየንስ ወይም ህፃን ሆነን ያለን ኤክስፒሪየንስ ሼፒንግ አዳልት ፐርሶናሊቲ ስናድግ ለሚኖረን ፐርሶናሊቲ ወይም ስብዕና ምን አይነት ድርሻ ይኖረዋል የሚለውን። ሌላው ደግሞ ኢንተርፐርሰናል ኮንፍሊክት የምንለው ከራስ ጋር የምንጣላው ጥል ማለት ነው። እንዴት ይሄ ነገር ሂውማን ቢሄቪየርን ዲስክራይብ ያደርጋል ወይም አፌክት ያደርጋል የሚለውን ያያል ማለት ነው። እነዚህ ዲግ ወይም ለመቆፈር ነው ከሰርፌስ ኦፍ ሂውማን ቢሄቪየር ከሰው ልጆች መሰረታዊ ባህሪ በታች ስላለው ነገር ዲግ ለማድረግ ወይም ለመቆፈር ነው የሚያዩት። ራሳቸውን እንደ አርኪኦሎጂስት ኦፍ ማይንድ ነው የሚያዩት። ወይም የአርኪኦሎጂስት ማለት የተለያዩ ፎሲሎችን ምናምን የሚቆፍሩ ናቸው። ስለዚህ እነሱም ራሳቸውን በዛ መልክ ነው የሚያዩት። ምክንያቱም ሰርፌስ ኦፍ ፐርሰናል ቢሄቪየር አለ። ከዛ በታች ስላሉ ነገሮች ለማወቅ ስለ አንኮንሺየስነስ በደንብ ለማወቅ በደንብ ነው የሚጥሩት። ስለዚህ እንደ አርኪኦሎጂስት ነው ራሳቸው የሚያዩት ማለት ነው። ሁለተኛው ስኩል ኦፍ ታውት ከሞደርኑ ቢሄቪየራል ፐርስፔክቲቭ ነው። እዛ ጋር ያየነው ቢሄቪየራል ፐርስፔክቲቭ አለ። ቢሄቪየራል ፐርስፔክቲቭ ኤርሊ ያየነው ምንድን ነው የሚለው ማይንድን የማይታየውን ማይንድ ሜጀረብል እና አብዘርቫል ያልሆነውን ማይንድ አይደለም፣ ሜጀረብል እና አብዘርቫል የሆነውን ቢሄቪየር ነው ሳይኮሎጂ አቴንድ ወይም ሳይንቲፊካሊ ምንድን ነው ማጥናት ስተዲ ማድረግ ያለበት ብሎ ነው የሚያስበው። ይሄኛው ቢሄቪየራል ፐርስፔክቲቭ። ሞደርኑ ደግሞ የሚለየው ምንድን ነው? ዘ ቢሄቪየር ኦፍ ኦርጋኒዝም ወይም ይሄ ኢንቫይሮንመንቱ የሰዎች አዲስ ባህሪ ላይ የሰዎች ወይም የኦርጋኒዝሞች ወይም የዛ አካላት ባህሪ ላይ የሚያሳድረውን ተጽዕኖ ነው። ሃው ኢንቫይሮንመንት አፌክት ዘ ፐርሰን አክሽን የሰውየውን ቢሄቪየር እንዴት አንድ ኢንቫይሮንመንት ወይም
አንድ አካባቢ ወይም ይሄ ኢንቫይሮንመንት ስንል አካባቢውን ማለት ሳይሆን ይሄ ውጫዊ ሪስፖንሱ ማለት ነው። ያ እንዴት አፌክት ያደርገዋል ማለት ነው። ቢሄቪራሊስት እነዚህኞቹ በምን ፎከስ የሚያደርጉት ኢንቫይሮንመንታል ኮንዲሽን ነው። ወይም ዩኒቨርሲቲ ላይ እናየዋለን። ኦፐረንት ላርኒንግ ይባላል። በሪዋርድ እና ፐኒሽመንት ወይም በቅጣትና በስጦታ በመስጠት አንድ ቢሄቪየር እንድትማር በማድረግ ነው። ሶ ኢንቫይሮንመንታል ምን ሪስፖንስ ይሰጣል የሚለውን ላይ ነው የሚያተኩሩት ማለት ነው። ይሄ ቢሄቪየራል ፐርስፔክቲቭ አንዳንዴ እንደ ብላክ ቦክስ ይታያል። ብላክ ቦክስ ማለት ማይንድ ሌዝ ዩዝፉል ነው የሁማን አንደርስታንዲንግን ከመረዳት አንጻር እሱ ምንድነው የሚያተኩረው ዋት ጎዝ ኤንድ ዋት ኢት አውት ዘ ቦክስ ነው። ወደ ቦክሱ ምን ገባ ኤንድ ምን ወጣ ነው። ምን ቦክስ ውስጥ ምን ተካሄደ ወይም ይሄ አእምሮ የሚባለው ክፍል ውስጥ ምን ተካሄደ። ብላክ ቦክስ የሚባለው ለዛ ነው። አእምሮ ውስጥ ምን ተካሄደ ስለሚለው ዴንታ አይሰጠው። ዋት ጎዝ ኢን ኢት ምን ተካሄደ አውት ዘ ቦክስ ምን ኢን እና አውት አረገ ዘ ቦክስ ነው እንጂ ዋት ቴክ ፕሌስ ኢን ዘ ቦክስ አይገባውም። ወይም ሰውየው ምን አረገ ኢንቫይሮንመንቱ ምን መለሰለት ምን ገባ ምን ወጣ የሚለውን ነው የሚያተኩረው እንጂ ኢንሳይድ ዘ ቦክስ ስላለው ፕሮሰስ ኢንተረስትድ አይደለም ማለት ነው። ሶ አንድ ሰው የሆነ ቢሄቪየርን ሲያመጣ ወይም ሪያክት ሲያደርግ ኢንቫይሮንመንቱ ምን አይነት ኢንቫይሮንመንቱ ማለት ሰዎቹ አካባቢው ምኑ ለሱ ምን አይነት ሪስፖንስ ይሰጡታል። ፐኒሽመንት ነው ወይስ ሪዋርድ? ይደግፉታል ወይስ ይነቅፉታል? ሶ ምን ኢንፑት አደረገ ወይም የሰውዬ ምን አይነት ቢሄቪየር አስካሄደ እና አውትፑቱ ምን ሆነ የሚለውን ነው ማለት ነው የሚያየው ቢሄቪየራሊስት። ማስተዋል ያለባችሁ ቅድም ሳይኮ ዳይናሚክስ ላይ ምን ብለናል? ሳይኮ ዳይናሚክስ አርኪኦሎጂስት ነው ብለን ያስባሉ ብለናል። እዚህ ጋር ደግሞ ቢሄቪየራል ፐርስፔክቲቭ ጋር በልዩነት የምናየው ነገር ብላክ ቦክስ መሆኑ ነው ማለት ነው። ሶስተኛው ፐርስፔክቲቭ ኦፍ ሞደርን ታውት ሂውማኒስቲክ ነው። ይሄ ደግሞ ዩኒክነስ ኦፍ ሂውማን ነው የሚያየው ወይም ባንኩዌሽነስ እና በኢንቫይሮንመንት አይደለም ወይም ሁለቱ ባየናቸው ዳይናሚክሶች አይደለም ቢሄቪየር ዲፋይን የሚደረገው ራዘር ኢት ኢዝ ዩኒክነስ ኦፍ ሂውማን ቢንግ ወይም የሰዎች ልዩ ድንቅ መሆን ላይ ነው። ሂውማን ቫሊዩ እና ሳብጀክቲቭ ኤክስፔሪየንስ ላይ ነው ዲፔንድ የሚሆነው ብሎ ያስባል ማለት ነው። ምን ያስባል? የሰዎች ፍሪ ዊል ማለት ነፃ እድል፣ ሰዎች የራሳቸውን ህይወት የራሳቸው የመወሰን አቅም አላቸው ብሎ ያስባል ማለት ነው። ሶ ይሄ ጎሉ ሂውማኒስቲክ ቢሄቪየር ሄልፒንግ ፒፕል ቱ ኤክስፕረስ ዘምሰልፍ ክሪኤቲቭሊ ኤንድ አቺቭ ዘ ፉል ፖቴንሻል ኦፍ ሰልፍ አክቹዋላይዜሽን ወይም ክሪኤቲቭ ዘምሰልፍ ፉል ፖቴንሻል መሆን ማለት ነው። ፖቴንሻል ፉልነስ ስንሆን ሰልፍ አክቹዋላይዜሽን እናለን። ሶ እሱን መድረስ ሰዎች ዩኒክ ናቸው ብሎ ያስባል። እሱ ላይ መድረስ ነው ዋናው ዓላማው ማለት ነው የሂውማኒስቲክ ፐርስፔክቲቭ። ይሄ የሆነ ልዩ ነገር የለውም፣ ብቻ ሰልፍ አክቹዋላይዜሽን ላይ ያተኩራል ማለት ነው። ሁለቱ ያየናቸው ብላክ ቦክስ እና አርኪኦሎጂስት ላይ ያተኩራል ብለናል። ይሄኛው ደግሞ ሂውማኒስቲክ ፐርስፔክቲቭ ሰልፍ አክቹዋላይዜሽን ወይም ሰዎች ፉል ፖቴንሻላቸውን አውጥተው እንዲጠቀሙ ስለመርዳት። ሰዎች ዩኒክ ናቸው፣ ሰዎች የፈለጉትን መሆን ይችላሉ። እንደውም ከምንም ተነሳ ሀብታም መሆን ትችላለህ የሚሉ ኮንሰፕቶች አሁን ላይ ይነገራሉ። እነዚህ የሂውማኒስቲክ ፐርስፔክቲቭ አንድ ሀሳብ ናቸው ማለት ነው። ፍሪ ዊል ላይ ያምናሉ። ሰው ምንም መሆን ይችላል፣ የራሱን ህይወት ራሱን የሚወስነው ብለው ያምናሉ ማለት ነው። ሌላው እና አራተኛው ኮግኒቲቭ ፐርስፔክቲቭ ነው። ይሄ ደግሞ ሰዎች አእምሮ ውስጥ ምን እየተካሄደ ነው፣ ሰዎች ምን ያስባሉ፣ ምን ያስታውሳሉ፣ እንዴት አንደርስታንድ ያደርጋሉ፣ እንዴት ፕሮብሌሞችን ሶልቭ ያደርጋሉ፣ ኤክስፔሪንሶችን እንዴት ብሊፎች ወይም እምነቶችን ይገነባሉ የሚባለውን አጠቃላይ ስለ አእምሮ ውስጥ ስለሚካሄድ ነገር ነው የሚያተኩሩበት ወይም ፎከስ የሚያደርገው ማለት ነው ኮግኒቲቭ ፐርስፔክቲቭ። ይሄ ሜንታል ፕሮሰስ ጋር የተገናኘ ፐርስፔክቲቭ ታይፕ ነው። ትልቁ ጥቅም የዚህ ፐርስፔክቲቭ ምንድን ነው? ሰዎች እንዴት ያስባሉ እና እንዴት ነገሮችን አክሽናቸው፣ ቾይዛቸውና ፊሊንጋቸው ወይም ተግባራቸው፣ ምርጫቸውና የሚሰማቸው ፊሊንግ አክሽናቸውን እንዴት አፌክት ያደርጋል የሚያስቡት ነገር የሚለውን ለማወቅ ይረዳናል ማለት ነው። ቴክኒኮች እነዚህ ኮግኒቲቭ ፐርስፔክቲቭን ለማወቅ የምንወስዳቸው ቴክኒኮች አሉ። ብሬን አክቲቪቲ፣ ኤሌክትሪካል ሪከርዲንግ ኦፍ ብሬን አክቲቪቲ፣ ኤሌክትሪካል ስቲሙሌሽን፣ ራዲዮ አክቲቭ ሜታቦሊክ አክቲቪቲ ኢን ዘ ነርቨስ ሲስተም። ሶስቱ እነዚህ ቴክኒክ ናቸው ኤክስፕሎረር ለማድረግ ኮግኒቲቭ ፐርስፔክቲቭ።
ኤሌክትሪካል ሪከርዲንግ ኦፍ ብሬን አክቲቪቲ፣ ኤሌክትሪካል ስቲሙሌሽን እና ራዲዮ አክቲቭ ትሬሲንግ ኦፍ ሜታቦሊክ አክቲቪቲ ኢን ነርቭ ሲስተም። ሶስቱ የኮግኒቲቭ ቴክኒኮች ናቸው ማለት ነው። ሌላው ባዮሎጂካል ፐርስፔክቲቭ ነው። ባዮሎጂካል ፐርስፔክቲቭ ደግሞ ፎከስ የሚያደርገው ሃው ቦርሊ ኢቨንት ኦር ፋንክሽን ኦፍ ዘ ቦዲ አፌክት ቢሄቪየር ፊሊንግ ኤንድ ታውት፣ ወይም ይሄ ቢሄቪየር የምንለውን ታውት የምንለውን አስተሳሰባችንን፣ ባህሪያችንን፣ ጠባያችንን የሚሰማንን ስሜት ውስጣችን ያሉ አካላት ወይም ቦዲ የምንላቸው ነገሮች ፋንክሽን የሚያደርጉት ነገር ወይም ሃው ቱ ዜ ፋንክሽን እንዴት ፋንክሽን ያደርጋሉ የሚለው ነገር እንዴት ኢፌክት ያደርገዋል የእኛም ቢሄቪየር ወይም ታውት የሚለውን ነው የሚያሳየን ማለት ነው። የተለያዩ የብሬን ወይም የተለያየ የነርቨስም ሊሆን ይችላል ኬሚካሎች ሳይኮሎጂካል ፕሮሰስን ወይም መማርን፣ ፐርፎርማንስን፣ ፐርሰፕሽን ወይም ኦፍ ሪያሊቲን፣ ኤክስፐሪንስ ኦፍ ኢሞሽንን እንዴት ይገልጻሉ የሚለውን ነው የሚያየው ማለት ነው። ይህ ፐርስፔክቲቭ በደንብ የሚይዘው ባዮሎጂ እና ቢሄቪየርን እንደ ኮምፕሌክስ ወይ ኢንተራክት እንደሚያደርጉ ነው ማለት ነው። ባዮሎጂ ቢሄቪየርን አፌክት ያደርገዋል። ባዮሎጂ ስንል ይሄ ቦዲ ወይም የሰውነታችን ክፍል ፋንክሽን የሚያደርጉበት መንገድ ማለት ነው። ያ ቢሄቪየራችንን አፌክት ያደርገዋል። ቢሄቪየራችን ወይም እኛ ያለን ቢሄቪየር ዌሪ መሆናችን፣ አግሬሲቭ መሆናችን ምናምን ኢንተርን ደግሞ ምንን አፌክት ያደርገዋል? ባዮሎጂን አፌክት ያደርገዋል። ወይም ቦዲ እንዴት ፋንክሽን ያደርጋል የሚለውን አፌክት ያደርገዋል ማለት ነው። It also emphasizes the idea that we are physically being while involved, ወይም በጊዜ ሂደት ትሩ ታይም የመጣን ነገሮች ናቸው። ሶ የሆነ ጄኔቲክ ሄሪቴጅ እኛ የወሰድነው ነገር አለ ማለት ነው። እኛ ያ የወሰድነው ከአባቶቻችን ከአያቶቻችን የወረስነው ጄኔቲክ ሄሪቴጅ ወደ እንደሆነ ነገር አክት እንዳናደርግ ቢሃቪንግ ኢን ሰርቴን ወይ እንደሆነ ነገር አክት እንድናደርግ ያደርገናል ማለት ነው። ለምሳሌ የኛ አይብሮ ወይም ይሄ የአይን ሽፋሽፍት የምንለው አይናችንን ነው የሚጠብቀው። ሶ እንደዚህ አይነት ደግሞ እኛ ኢቮልቭ ያደረግናቸው ቢሄቪየሮች አሉ። እኛ ቦዲያችንን ፕሮቴክት የሚያደርጉና ሰርቫይቫል ኦፍ አወር ስፔሺስ ወይም የኛ መኖርን የሚያረጋግጡ ነገሮች አሉ ማለት ነው። የመጨረሻው ፐርስፔክቲቭ ሶሾ ካልቸራል ፐርስፔክቲቭ ነው። ሶሻል እና ካልቸራል አንድ ላይ የያዘ ነው። ሶሻል እና ካልቸራል ፋክተሮች ዛት አፌክት ሂውማን ቢሄቪየር፣ የሰዎችን ቢሄቪየር አፌክት የሚያደርጉ ሶሻል እና ካልቸራል ፋክተሮች ላይ ነው ፎከስ የሚያደርገው። እንደ ምንድነው ኤግዛምፕል ሲሰጥ እዚህ ላይ ምን ይላል? አሳ ከወተር ውስጥ ወጥቶ ወይም ከውሃ ውስጥ ወጥቶ መኖር እንደማይችል ሁሉ የሰዎችንም ባህሪ መረዳት አንችልም ዊዛውት ሶሾ ካልቸራል ኮንቴክስት ወይም ሶሻል እና ካልቸራል ኮንቴክስት እይታን ሳንጨምርበት ሰዎች በየቀኑ የሚዋኙበትን ሶሾ ካልቸራል ኮንቴክስት ሳንጨምር መረዳት አንችልም ይላል ማለት ነው። ለምሳሌ ሶሻል አንቶሎጂስት ሶሻል እና ካልቸራል ሲለይ ነው። ሶሻል ሳይኮሎጂስት ሰዎች እንዴት ግሩፕ ሜምበርሺፕ የእነሱን አስተሳሰብን ወይም ጓደኝነታችን፣ ቤተሰብነታችን፣ አዲስነታችን፣ ፓረንታችን፣ ቤተሰቦቻችን ምናምን የእኛን አስተሳሰብ ወይም ሜምበርሺፕ የሆነ አካል አባል መሆን አስተሳሰባችንን እንዴት አፌክት ያደርገዋል የሚለውን ሊያጠና ይችላል። ካልቸራል ሳይኮሎጂስት ደግሞ ሃው ካልቸር ሩልስ ኤንድ ቫልዩ አፌክት ፒፕል ዲቨሎፕመንት ኤንድ ቢሄቪየር፣ የሰዎችን ባህሪ ካልቸራል ወይም የማህበረሰብ ሩሎች እንዴት ነው ካልቸራል አፌክት የሚያደርጉት የሚለውን ይገልጻል ማለት ነው። ሶ ይሄ ፐርስፔክቲቭ ልዩ የሚያደርገው ምንድን ነው? ፕሮዳክት እና ፕሮዲውሰር ኦፍ ካልቸሮች ሂውማን ናቸው ብሎ ነው የሚያምነው ማለት ነው። ሌላ የምናየው ብራንች ኦፍ ኦር ሰብፊልድ ኦፍ ሳይኮሎጂ ነው። በዚህ ዩኒት ላይ አራተኛ ላይ የምናየው ሶስቱን በመጀመሪያ ክፍል፣ አሁን ደግሞ ሞደርን ታውት ኦፍ ሳይኮሎጂን አየን። በዚህኛው ቪዲዮ ሁለተኛ የምናየው ፓርት ማለት ነው ብራንች ኦፍ ሰብፊልድ ኦፍ ሳይኮሎጂ። አንድ በሳይኮሎጂ የተመረቀ ሰው ምን ላይ ሊሰራ ይችላል? ለምሳሌ ሳይኮሎጂ የተለያየ ፓርት አለው ማለት ነው። ሰውየው እንደተመረቀበት ፓርት ነው ማለት ነው የሚሰራው። ለምሳሌ እነ ዲቨሎፕመንታል ሳይኮሎጂ፣ ፐርሶናሊቲ ሳይኮሎጂ የሚባሉ አሉ ማለት ነው። እነሱን ዲቴል እናያለን ማለት ነው።
ዲቨሎፕመንታል ሳይኮሎጂ የሚባለው ምንድነው? ኢት ስተዲ ዘ ፊዚካል ኮግኒቲቭ ኤንድ ሳይኮሎጂካል ቼንጅ አክሮስ ላይፍ ስፓን። በሰው ልጅ የህይወት ሂደት ለውጥ ውስጥ የሰው ልጆች ኢቮልቭ ያደረግንን ከሆነ ፖይንት ወደ ሆነ ፖይንት ዝሮ ታይም የተመጣነን እንደዚህ ኢቮልቭ ባደረገን የሰው ሂደት ውስጥ ፊዚካሊ ወይም አካላዊ ኮግኒቲቭ ወይም ይሄ አስተሳሰብ ለውጥ የምንለው እና ሳይኮሎጂካል የምንለው ቼንጅ ወይም ለውጦች ኦቨር ላይፍ ኦፍ ስፓን በምድር ህይወት ላይ የመጡ ላይፍ ኦፍ ስፓኖችን የሚያየው ማለት ነው ዲቨሎፕመንታል ሳይኮሎጂ የሚባለው። ኤግዛሚን ለማድረግ የሚፈልገው ሚልስቶኖች ወይም ለውጦች ዛት ኦከር አት ዲፈረንት ስቴጅ ኦፍ ዲቨሎፕመንት በተለያየ የሰው ልጅ እድገት ውስጥ የተፈጠሩ ሜን ለውጦችን ነው ማለት ነው ዲቨሎፕመንታል ሳይኮሎጂ የሚያየው። ሌላው የሳይኮሎጂ ዘርፍ አንደኛው ዘርፍ ፐርሰናሊቲ ሳይኮሎጂ ነው። ፐርሰናሊቲ ሳይኮሎጂ ምንድን ነው የሚያደርገው? ሪሌቲቭሊ ኢንዱሪንግ ትሬት ኤንድ ካራክተሪስቲክ ኦፍ ኢንዲቪዥዋል የሰዎችን ባህሪ በይበልጥ ሪሌቲቭሊ ኢንዱሪንግ ወይም ብዙ የሚቆዩ ትሬት ባህሪና ካራክተሪስቲክ ኦፍ ሂውማን ኢንዲቪዥዋል ሰው ነው የሚያጠናው ማለት ነው። ለምሳሌ ሰልፍ ኮንሰፕት የምንለው ወይም አግሬሽን ወይም መናደድ፣ ሞራል ዲቨሎፕመንት የመሳሰሉትን ማለት ነው። እነዚህን የመሳሰሉ ነገሮችን ነው ማለት ነው ፐርሰናሊቲ ሳይኮሎጂ የሚያየው። ሌላው ሳይኮሎጂ ክፍል ሶሻል ሳይኮሎጂ ነው። ሶሻል ሳይኮሎጂ የምንለው ደግሞ ፒፕል ሶሻል ኢንተራክሽን የሰዎችን ማህበራዊ መስተጋብር ያላቸውን ግንኙነት ሪሌሽንሺፓቸውን እና ፐርሰፕሽን እና አቲቲዩድ ሰዎች ሶሻሊ ኢንተራክት አድርገው ያላቸውን ሶሻሊ ፐርሰፕሽናቸውን እና አቲቲዩዳቸውን ሶሻሊ ማለት ነው ወይም በማህበራዊ ሳይኮሎጂ የምንለው ማለት ነው እዛ ላይ ያተኩራል ማለት ነው። አራተኛው ክሮስ ካልቸር ሳይኮሎጂ የምንለው ነው። ክሮስ ካልቸራል ሳይኮሎጂ የምንለው ምንድነው? ሩል ኦፍ ካልቸር ወይም ሚናውን የካልቸር ሚናውን የአንደርስታንዲንግ ኦፍ ቢሄቪየር አንድን ጸባይ ወይም አስተሳሰብ በመረዳቱ ውስጥ ወይም ኢሞሽን ስሜት ውስጥ በመነገር ውስጥ ምንድነው ሩል ኦፍ ካልቸር የካልቸር ሚና ምንድነው የሚለውን ነው የምናየው ማለት ነው። እና ኮምፔር ያደርጋል ሳይኮሎጂካል ፕሮሰስ ኢን ዲፍረንት ካልቸርስ። ለምሳሌ አንድ ፖኖሚኒያ ዩኒቨርሳል ነው ወይስ ናቹራል ስፔሲፊክ ነው? አንድ ካልቸር የሆነ ነገር በካልቸር ነው የሚገደበው ወይስ ዩኒቨርሳል ነው? ሳይኮሎጂካል ፊኖሚናሎች ለምሳሌ አንድ በማህበረሰቡ የሚጨቆን ምን ያለ ማህበረሰብ ጨቋኝ የሆነ ማህበረሰብ ምን አይነት ኢፌክት ይፈጥራል የሚለው ብቻ ሩሎቹ ካልቸር ቢሄቪየር ላይ ያለውን ሩል ወይም አንተ ቢሄቪየር ታውትና ኢሞሽን ላይ ያለውን አቅም ወይም ኢንፍሉዌንስ የሚያጠና ነው ማለት ነው ክሮስ ካልቸራል የምንለው። ሌላው ኢንዱስትሪያል ሳይኮሎጂ ነው። ኢንዱስትሪያል ሳይኮሎጂ ምንድነው? ሳይኮሎጂካል ፕሪንሲፕል ወይም መርሆችን በመከተል ኢንዱስትሪያሎች ፕሮዳክቲቪቲያቸውን እንዲጨምሩ ኦርጋናይዜሽኖች ፕሮዳክቲቪቲያቸውን ምርታማነታቸውን እንዲጨምሩ ማስቻል ነው። ሌላውና ብዙ ጊዜ ፈተና ላይ የማትቀረው ፎረንሲክ ሳይኮሎጂ ነች። ፎረንሲክ ሳይኮሎጂ ማለት ደግሞ ሳይኮሎጂካል እውቀትን በመጠቀም ዘሌጋል ሲስተም ወይም ይሄ የፍትህ ሲስተሙን እንዲዳብር ማድረግ ነው ፎረንሲክ ሳይኮሎጂ የሚባለው። ሌላው ኤዱኬሽናል ሳይኮሎጂ ነው። ኤዱኬሽናል ሳይኮሎጂ ደግሞ የሳይኮሎጂ እውቀትን በመጠቀም ኤዱኬሽናል ፕሮሰሱ እንዲያድግ ማድረግ ነው ማለት ነው። ካሪኩለም በመቀየር ሊሆን ይችላል፣ ቲቺንግ ሂደቱን ማስተካከል ሊሆን፣ አድሚኒስትሬሽን ኦፍ አካዳሚክ ፕሮግረሱን መጨመር ሊሆን ይችላል። ብቻ እንደዚህ አይነት ነገሮችን ማካሄድ ማለት ነው። ሌላው ሄልዝ ሳይኮሎጂ ነው። ሄልዝ ሳይኮሎጂ፣ ክሊኒካል ሳይኮሎጂ እና ካውንስሊንግ ሳይኮሎጂ ሶስቱ ኢንተርሌትድ ናቸው፣ ይገናኛሉ። ሄልዝ ሳይኮሎጂ የምንለው ሳይኮሎጂካል ፕሪንሲፕሎችን ተጠቅሞ ፕሪቨንት ኤንድ ትሪትመንት ኦፍ ፊዚካል ኢልነስ ኤንድ ዲዚዝ አካላዊ በሽታና ኢልነስ የምንለውን ፕሪቨንት ወይም ማጥፋት ወይም መጀመሪያው እንዳይፈጠር ማድረግ፣ ከተፈጠረ ደግሞ ትሪት ማድረግ ወይም ማከም ነው ሄልዝ ሳይኮሎጂ የምንለው። ክሊኒካል ሳይኮሎጂም እንደዚሁ ነው እንደ ሄልዝ ሳይኮሎጂ ሆኖ ግን ይሄ ሳይኮሎጂካል ዲስኦርደር ነው፣ ፊዚካል ኢልነስ አይደለም። ፕሪቨንት ትሪትመንት እና ዳያግኖሲስ መድኃኒቶችን ማግኘት ለምን ለሳይኮሎጂካል ዲስኦርደሮች ከሆኑ ስፔሻሊ በሽታዎቹ ኢልነስ ብለናል እዛ ጋር ሄልዝ ሳይኮሎጂ እነሱ
ትሪትመንትን ፕሪቨንት የምናደርጋቸው ኢልነሶች ሳይኮሎጂካል ዲስኦርደር ከሆኑ ክሊኒካል ሳይኮሎጂ ይሆናል ማለት ነው። ሌላው ካውንስሊንግ ሳይኮሎጂ ነው። ካውንስሊንግ ማለት ደግሞ ማማከር ምንለው ነው። ይሄ ደግሞ ከሁለቱ ጋር ይገናኛል፣ ከሄልዝ እና ክሊኒካል ሳይኮሎጂ ጋር። በምንድነው የሚለያየው? ሌስ ሰቨር ነው ወይም ትንሽ የሻል ያሉ ናቸው። ሳይኮሎጂካል ዲስኦርደር ድረስ ያልደረሱ ናቸው። ክሊኒካል ሳይኮሎጂ ጋር ተመሳሳይ ነው፣ ግን ማማከር አገልግሎት ነው ወይም ትሬትድ ማለት ነው። በክሊኒካል ሳይኮሎጂ ትሬት ከሚደረጉት ውስጥ አነስ ያለ ወይም ትንሽ ሰቨር የሆኑ ኢንዲቪዥዋሎችን ወይም ግለሰቦችን የማማከር አገልግሎት ነው ካውንስሊንግ ሳይኮሎጂ የምንለው ማለት ነው። ከብዙ የሳይኮሎጂ ፊልዶች ውስጥ እነዚህ ጥቂቶቹ ናቸው ማለት ነው። በዚህ ቪዲዮ የምናየው ሶስተኛው ክፍል ሪሰርች ሜትድ ኢን ሳይኮሎጂ ነው። ሪሰርች ሜትድ ማለት ሪሰርች አሰራር ማለት ነው። ሪሰርች ሜትድ ከመግባታችን በፊት ግን ዲፋይን ማድረግ ያለብን፣ ስለ ሪሰርች ከማውራታችን በፊት ማወቅ ያለብን ወርዶች አሉ። እነሱን ዲፋይን እናደርጋለን። ሳይንቲፊክ ሜትድ ምን ማለት ነው የሚለውን ማወቅ አለብን። ምክንያቱም ሳይኮሎጂ ማለት ሳይንቲፊክ ስተዲ የሚከተል ሳይንስ ነው ብለናል። ሳይንቲፊክ ሜትድ ማለት ምን ማለት ነው የሚለውን ማየት ይጠቅመናል ማለት ነው። ሪሰርቸር ሳይንቲፊክ ስተዲን ቢያዝ እና ሜጀርመንት ኤረርን የሚቀንሰውን በመጠቀም ነው የሚያጠኑት። ምንድን ነው ሳይንቲፊክ ስተዲ የሚለውን እናያለን እና ሌሎች ተርሞችን ለምሳሌ ቲዮሪ ምንድን ነው የሚለውን እናያለን ማለት ነው። ሳይንቲፊክ ስተዲ ማለት a process of testing ideas through systematic observation and experiment and statistical analysis ፕሮሰስ ነው። ሳይንቲፊክ የሆነ ፕሮሰስ ነው። ምን ማድረግ ሳይንቲፊክ ስተዲ ማለት ሳይንቲፊክ ፕሮሰስ ሆኖ አይዲያዎችን ወይም የሆነ የመጣልን አይዲያ ሃይፖቴሲስ ሰርቶ ኦብዘርቬሽን አድርጎ ኤክስፐሪመንቴሽን ሰርቶ ስታቲስቲካል አናላይሲስ ኦር ኮንክሉዥን ሰርቶ ዜሮ ፕሮሰስ አንድን አይዲያ ቴስት የምናደርግበት ፕሮሰስ ነው ማለት ነው። ሌላው ቲዮሪ ነው። ቲዮሪ ደግሞ it is an integrated set of principles about observed fact ስለሆነ ስላየነው ነገር የጻፍነው የእውነቶች ስብስብ ነው ማለት ነው። እነዚህ የተሰበሰቡ ሀሳባቸው ምንድን ነው? ዲስክራይብ እና ኤክስፕሌን ማድረግ ነው። ሴም አስፔክት ኦፍ ኤክስፒሪየንስ ኢንተግሬትድ ስብስብ ነው። ሴት ኦፍ ፕሪንሲፕልስ የፕሪንሲፕሎች ወይም አባውት ኦብዘርቭ ፋክት የሆኑ ስብስቦች ነው ማለት ነው። ሃይፖቴሲስ የምንለው ደግሞ ጊዜያዊ የሆነ ቴንቲቭ ፕሮፖዚሽን ወይም ስቴትመንት ማለት ነው። አባውት ዘ ሪሌሽንሺፕ ቢትዊን ቱ ኦር ሞር ቫሪያብልስ ሁለት ወይም ከዛ በላይ ሊሆኑ ከሁለት ሶስት አራት ሊሆኑ ይችላሉ። ስለ እነሱ ቫሪያብል የሚያገናኛቸውን ሪሌሽን በአንድ መስመር ወይም ስቴትመንት የሚገልጽ ቴንቲቭ ወይም ጊዜያዊ የሆነ ኤክስፐሪመንት የሚደረግ ጊዜያዊ የሆነ የሁለት ሪሌሽንሺፕ ኦፍ ቫሪያብሎችን የሚገልጽ ስቴትመንት ነው ማለት ነው። ለምሳሌ ሜልስ ሃቭ ሃይስ ሰልፍ ኮንፊደንስ ኢን ሜኪንግ ዲሲዥንስ ዛን ፊሜልስ። ይሄ አሁን ሜል እና ፊሜሎችን ሁለት ቫሪያብሎችን በሰልፍ ኮንፊደንስ ኢን ዲሲዥን ሜኪንግ ነው ሪሌት ያደርገው ማለት ነው። እነዚህ ሁለት ወይም ከሶስት በላይ የሆኑ ቫሪያብሎች ያላቸው ሪሌሽንሺፕ በስቴትመንት ስንገልጽ ምን ይባላል ማለት ነው? ሃይፖቴሲስ ይባላል ማለት ነው። ሃይፖቴሲስ ቴስት ተደርጎ ሊያልፍም ላያልፍም ይችላል ማለት ነው። ሁለተኛ ላይ የምናየው ምንድን ነው? ሁለተኛ ላይ የምናየው ምንድን ነው ማለት ነው? ሜጀር ታይፕ ኦፍ ሪሰርች ሜቶዶች ናቸው ማለት ነው። ሳይኮሎጂስቶች ፐርሱም ዛት ምን ያደርጋሉ? ያሳምናሉ፣ ሳይንቲፊክ ሜቶድ እንዲጠቀማሉ ብለናል። የተለያዩ ሪሰርች ሜቶዶችን ሊጠቀሙ ይችላሉ። አብዛኞቹ የሚጠቀሙት ወይም ሳይኮሎጂ ላይ ያሉ ሶስቱ ምንድን ናቸው? ዲስክሪፕቲቭ፣ ኮሪሌሽን እና ኤክስፐሪመንታል ሪሰርቾች ናቸው ማለት ነው። ዲስክሪፕቲቭ የምንለው ምንድን ነው? ከሶስቱ ሪሰርች ሜቶዶች አንዱ ነው። ዲስክሪፕቲቭ የምንለው ኢዝ ኤ ታይፕ ኦፍ ሪሰርች ዛት ዘ ሪሰርቸር ሲምፕሊ ሪኮርድ ዋት ኢዝ ሲስተማቲካሊ ኦብዘርቭድ። ያየውን ነገር ብቻ ነው የሚጽፈው። ኮምፔር ኮንትራስት ምናምን አያደርግም፣ ወይም ማወዳደር ማነጻጸር ምናምን የለም። ዋት ሂ ሴይ ወይም ኦብዘርቭ ያደረገውን ቁጭ ያደርጋል ማለት ነው ዝም ብሎ። ዲስክሪፕቲቭ ሶስት ፓርቶች ወይም ሶስት ንዑሳን ክፍሎች አሉት። ኦብዘርቬብል ማለት ከሶስቱ አንዱ ነው ብለናል። እነ ኮሪሌሽን እና
ኤክስፐሪመንታል ሪሰርች ሜቶዶች አሉ። ከሶስቱ አንዱ ነው ዲስክሪፕቲቭ። ዲስክሪፕቲቭ ልዩ የሚያደርገው ምንድን ነው? ሪሰርቸሩ ወይም እንትኑ የሚሰራው ሰው ሲምፕሊ ሪኮርድ ሲስተማቲካሊ ኦብዘርቭ ያደረገውን ብቻ ነው ቁጭ የሚያደርገው ወይም የሚያሰፍረው ማለት ነው። ዲስክሪፕቲቭ ሪሰርቾች 3 አሉ። ናቹራሊስቲክ፣ ኬዝ ስተዲ እና ሰርቬይ የሚባሉ። ናቹራሊስቲክ የምንለው ምንድነው? የዲስክሪፕቲቭ ሪሰርች ሜቶድ ሆኖ ምንድነው? ኦብዘርቭድ ኢን ዜር ናቹራል ኢንቫይሮንመንት ነው። ኦብዘርቫንት ወይም የምናየውን አካል ሳብጀክቱ ይሄ ኦብዘርቭ የምናደርገውን ነገር ማስፈር ነው ብለናል። የምናሰፍረውን ነገር በራሱ ናቹራል ኢንቫይሮንመንት ወይም በራሱ ይሄ አካባቢያዊ ሁኔታ ውስጥ ማድረግ ነው ማለት ነው። ይሄም የሚደረገው ሪል ፒክቸር ኦፍ ሃው ቢሄቪየር ኦከር፣ እንዴት ቢሄቪየር ኦከር ያደርጋል የሚለውን ለማወቅ ሪል ለመሆን አርቲፊሻል ላለመሆን ወይም የውሸት እንዳይሆን አርቲፊሻል እንዳይሆን ሪል የሆነ ነገር ለማግኘት ነው እንደዚህ የምናደርገው ማለት ነው። የናቹራል ኦብዘርቬሽን ሊሚቶች 2 ናቸው። አንደኛው ኦብዘርቨር ኢፌክት የሚባለው ነው። ወይም አኒማል ሊሆን ይችላል ወይም የምታየው አንተ ኦብዘርቭ እያረክ ያለው ነገር ኦብዘርቭ እያረከው እንደሆነ ካወቀ አርቲፊሻል ሊሆን ይችላል ሪሊ። ወይም አንዳንድ ሰዎች ሲያዩቸው ቀን ይመስላሉ፣ ደግ ይመስላሉ። ሰዎች አንተን ኤግዛማይን እያደረጉ ወይም እያዩ እንደሆነ ስታያቸው ቀን መሆን፣ አንዳንድ ሰዎች የውሸት ሲረዱ ምናምን ይታያል። ሰው ኦብዘርቨር ኢፌክት የምንለው አንተ እያጠናኸው ወይም ኦብዘርቭ እያረከው እንደሆነ ካወቀ አርቲፊሻሊ ቢሄቭ ሲያደርግ ወይም አክት ሲያደርግ ማለት ነው። ሁለተኛው ደግሞ ኦብዘርቨር ቢያዝ የምንለው ደግሞ ኦብዘርቭ የሚያደርገው ሰውዬ ስህተት ነው። ይሄ ደግሞ ምንድነው? ለምሳሌ ኦብዘርቭ የሚያደርገው የሚፈልገውን ነገር ሊሆን ይችላል፣ ሌላውን ነገር ሊተው ይችላል። ይህም ደግሞ አማካይ ያለው ነገር እንዲፈጠር ያደርጋል። ኦብዘርቭ ስታደርግ የምፈልገውን ኦብዘርቭ ካደረግ ወይም ደግሞ ሲስተማቲካሊ ኦብዘርቭ ካላደረግ በትክክል ኦብዘርቭ ማታደርግ ከሆነ የሚፈጠር ማለት ነው። ስለዚህ እነዚህ 2 ጽጾች አሉበት ማለት ነው ናቹራሊስቲክ ኦብዘርቬሽን። ከዲስክሪፕቲቭ ኦብዘርቬሽን ሁለተኛው ኬዝ ስተዲ ነው። ኬዝ ስተዲ ማለት ዲስክሪፕቲቭ ሆኖ ኢንዲቪጁዋል ኢን ስተዲ ኢን ግሬት ዲቴይል፣ አንድን የሆነ አካል እንወስድና ስለዛ ነገር በጣም በጥልቀት እንተነትናለን ማለት ነው። በቃ ስለ አንድ ነገር ግሬት ዲቴይል በትልቁ ትንተና እንሰጣለን፣ ብዙ ነገር እንሰራበታለን ማለት ነው። 2 አድቫንቴጅም ዲስአድቫንቴጅም አለው ይሄ ነገር። አድቫንቴጁ ምንድነው? በጣም ብዙ መኒ አማውንት ኦፍ ዳታ አባውት ሲንግል ኬዝ ወር ስለ አንድ አካል ወይም ስለ ኢንዲቪጁዋል ኬዝ ስለ አንድ ኬዝ በጣም ብዙ ዳታ ይኖረናል። ይሄ ጥቅሙ ነው፣ አድቫንቴጁ ነው። ጉዳቱ ደግሞ ምንድነው? ሪሰርቸሮች ይሄ ያጠኑትን የአንዱን ኬዝ ወደ ሌሎቹ ወይም ወደ ጠቅላላ ሰው ስለ አንድ ሰው ቢሄቪየር አጥንተው ያንን ነገር ስለ ጠቅላላ ሰው ማድረግ አይችሉም ወይም ጀነራላይዝ ማድረግ አይችሉም። ምክንያቱም ያ ነገር ለዛ ሰውዬ ነው የሚሰራው ማለት ነው። ይሄ የኬዝ ስተዲ ዲስአድቫንቴጁ ወይም ጉዳቱ ነው ማለት ነው። 3ኛው የዲስክሪፕቲቭ ሪሰርች ታይፑ ሰርቬይ ነው። ይሄ ደግሞ ኮሌክት ዳታ ፍሮም ላርጅ ግሩፕ ኦፍ ፒፕል፣ ከብዙ ሰዎች ዳታን ኮሌክት ማድረግ ነው ማለት ነው። ኢት ኢዝ ዩዝፉል ቱ ጌት ኢንፎርሜሽን ኦን ፕራይቬት ኮንቨርት ቢሄቪየር፣ ሰዎች የሚደብቁት ውስጣዊ የሆነ ባህሪያቸውን ለማግኘት ጥሩ ነው። ይሄ አድቫንቴጁ ነው። ብዙ ሰዎች ላይ ትደርሳለህ፣ ብዙ ሰዎችን ታገኛለህ፣ ብዙ ሰዎች ጥያቄ ትጠይቃቸዋለህ። ይሄ አድቫንቴጁ ነው። ዲስአድቫንቴጁ ግን ምንድነው? ኬርፉል ሴሌክሽን ኦፍ ሪፕሬዘንታቲቭ፣ ይሄ የምትወስደው ዳታ ላይ የምትመርጣቸውን ሰዎች አክቹዋሊ ሰዎችን ሪፕሬዘንት የሚያደርጉ አብዛኛውን ሰው የሚወክሉ ከእያንዳንዱ ሰው ሁሉንም ማውጣት መሆን ይኖርበታል። ምክንያቱም አንድ ሰውን ብቻ አንድ ማህበረሰብን ብቻ የሚወክል መሆን እንዳይሆን እንደዛ ማድረግ ያስፈልጋል ማለት ነው። ሁለተኛው ሪሰርች ሜቶድ ታይፕ ከዲስክሪፕቲቭ ቀጥሎ ኮሪሌሽን የሚባለው ነው። ኮሪሌሽን ሪሰርች ሜቶድ የሚባለው ምንድነው? ኢዝ ሪሰርች ሜቶድ ዛት ሜጀር ዘ ሪሌሽንሺፕ ቢትዊን 2 ኦር ሞር ቫሪያብልስ። ይሄ ኬዝ እና ኢፌክት አይደለም እንዳትሳሳቱ። ኮሪሌሽን ማለት ኮሪሌሽን ማለት የጋራ ማለት ነው። ሪሌሽን ማለት ደግሞ ግንኙነት ማለት ነው። ሪሌሽን ቢትዊንስ ነው። የጋራ ሪሌሽን ናቸው። ዋት ዘ ሪሌሽን ቢትዊን 2 ኦር ሞር ቫሪያብልስ፣ በሁለት ቫሪያብሎች መካከል ያለውን ግንኙነት ነው። ቫሪያብል ማለት የሆነ ቼንጅ የሚያደርግ ነገር ማለት ነው። ቴምፕሬቸር ሊሆን ይችላል፣ በቴስት ላይ የምታመጡት ውጤት ሊሆን ይችላል፣ ወይም ጄንደራችሁ ሊሆን ይችላል። ጄንደራችሁ ስለ ያንዳንዳችሁ ሴት ነው፣ ያንዳንዳችሁ ወንድ ነው። ቫሪያብል ያደርጋል። ስለዚህ ሪሰርቸር ወይዘርቱ ነው ሲጋራ
ማጨስ ላይፍ ኤክስፔክተንሲ ጋር የሚያገናኘው ሪሌሽንሺፕ አለ ወይ? እዚህ ጋር ኬዝ እና ኢፌክት አይደለም። ካንሰር ማጨስ ላይፍ ኤክስፔክተንሲን እንትን ይላል የሚል ሪሌሽንሺፕ ወይም ይጎዳል የሚል ኬዝ እና ኢፌክት አይደለም ምን የሚገልጸው ሪሌሽንሺፕ አላቸው ወይ የሚለው ነው። ሪሌሽኑ ምን ያህል ስትሮንግ ነው? በምን ዳይሬክሽን ነው ሪሌሽኑ? በፖዚቲቭ ነው ወይስ በኔጌቲቭ ዳይሬክሽን ነው? ይሄ ማለት ግን ይሄ ኬዝ እና ኢፌክትን እንትና ሪሌሽን አያሳይም። ፎር ኤግዛምፕል ለምሳሌ ስሞኪንግ ኤንድ ላንግ ካንሰር ቢል ስሞኪንግ እና ላንግ ካንሰር ሪሌሽንሺፓቸውን ለመግለጽ ነው እንጂ ስሞኪንግ ካንሰር ስሞኪንግ ላንግ ካንሰር ያመጣል ማለት አይደለም። ኢፌክቱን አይደለም የሚገልጸው ማለት ነው። ሶ እዚህ ጋር መጠንቀቅ ያለባችሁ እሱን ነው። ሶስተኛው ደግሞ ኤክስፐሪመንታል ሪሰርች ነው። ኤክስፐሪመንታል ሪሰርች ምንድን ነው? ኢት ኢዝ ሪሰርች ሜቶድ አለው ሪሰርቸር ቱ ስተዲ ኬዝ ኤንድ ኢፌክት ሪሌሽንሺፕ ቢትዊን ቫሪያብልስ። ይሄኛው ሶስተኛው ላይ ነው ኬዝ ኤንድ ኢፌክት ኤክስፐሪመንታል ሪሰርች የምንለው ማለት ነው። ይሄ ኢንዲፔንደንት ኤንድ ግሩፕ ኤንድ ኤክስፐሪመንታል ግሩፕ የሚባሉ ፓርቶች አሉት። እሱ ላይ በደንብ ማተኮር ፈተና ላይ በደንብ ስለሚመጡ ማተኮር አለባቸው። ኤክስፐሪመንታል ሪሰርቸር ኬዝ እና ኢፌክትን ለማየት ነው የምንጠቀመው። እዛ ጋር ሪሌሽንሺፕ ነው ብለናል፣ ኮሪሌሽን ላይ ሪሌሽንሺፕ ነው ብለናል። እዚህ ጋር ኢፌክት ኤንድ ኬዝን ለማየት ነው የምንጠቀመው። ኤክስፐሪመንታል ሪሰርች ላይ ሬጉሌተር ፕሮሲጀር ኢን ዊች ዋን ኦር ሞር ፋክተር ብሊቭድ ቱ ኢንፍሉዌንስ ዘ ቢሄቪየር ቢንግ ስተዲድ አር ማኒፑሌትድ ኤንድ ኦል አዘር ፋክተር ሃልድ ኮንስታንት። ወይም ምንድነው ዲፔንደንት እና ኢንዲፔንደንት ቫሪያብል የሚባሉ አሉ። ኢንዲፔንደንት ቫሪያብል የምንለው ምን አይነት ቫሪያብል ነው? እናንተ ኮንትሮል የምታረጉት ቫሪያብል፣ እናንተ ኮንትሮል ወይም ማኒፑሌት የምታረጉት ቫሪያብል። ለምሳሌ ኤግዛምፕል እንውሰድና የተማሪዎች ክፍሉ ጠባብ መሆኑ፣ የሚማሩበት ክፍል ጠባብ መሆኑ ወይም ሰፊ መሆኑ የተማሪዎች አካዳሚክ ፐርፎርማንስ ወይም የትምህርት ብቃታቸው ላይ ተጽዕኖ ያመጣሉ የሚል ሪሰርች መስራት ፈለጋችሁ። በዚህ ላይ ምንድነው የምትሰሩት? ኢንዲፔንደንት የምትሉት እናንተ ማኒፑሌት የምታደርጉት ወይም የምትቆጣጠሩት፣ ከፍ ሲፈልጋችሁ ከፍ ሲፈልጋችሁ ዝቅ ሲፈልጋችሁ እንደዚህ እያደረጋችሁ የምትቀይሩት ነው። ዲፔንደንት የምትሉት ደግሞ ኢንዲፔንደንቱን እናንተ ማኒፑሌት የምታደርጉት ሲቀየር የሚቀየረው ነው። ለምሳሌ ቅድም ባነሳውላችሁ ውስጥ ስሞል ወይም ላርጅ መሆኑ አንድ ክላስ ኢፌክት ያደርጋሉ የአካዳሚክ ፐርፎርማንስ ላይ ካልን ኢንዲፔንደንት ቫሪያብሉ የክላሱ ትልቅና ትንሽ መሆን ነው። ምክንያቱም እናንተ መቀየር ትችላላችሁ፣ ማኒፑሌት ታደርጉታላችሁ፣ ትልቅ ትንሽ ታደርጉታላችሁ። ትልቅና ትንሽ ሲሆን አካዳሚክ ፐርፎርማንሳችሁ ይቀየራሉ፣ ቼንጅ ያደርጋሉ። አካዳሚክ ፐርፎርማንስ እዚህ ጋር ዲፔንደንት ቫሪያብል ነው ማለት ነው። ምክንያቱም እሱ ቼንጅ ያደርጋል። ምን ኢንዲፔንደንት ቫሪያብል ወይም ክላስ ሳይዙ ከፍና ዝቅ ሲል ዲፔንደንት ቫሪያብሉ አካዳሚክ ፐርፎርማንሱ ይቀየራል ማለት ነው። ሶ ሌላው ደግሞ እዚህ ጋር ማወቅ ያለባችሁ ኮንትሮል ግሩፕ እና ኤክስፐሪመንታል ግሩፕ የሚባላሉ። ኮንትሮል ግሩፕ የሚባለው እንደ ስታንዳርድ ነው የምትጠቀሙት። ለምን? ለኤክስፐሪመንታል ግሩፕ ኮምፔር ለማድረግ። ኤክስፐሪመንታል ግሩፕ ማለት እናንተ የአንድን ነገር ኢፌክት ለማወቅ ኤክስፐሪመንት የምትሰሩበት ማለት ነው። ለምሳሌ በቀደሙ ማወቅ እንችላለን፣ ክላስ መጨመርና መቀነሱ ማለት ነው። ሶ ክላሱን ትንሽ ታደርጉትና አካዳሚክ ፐርፎርማንሱን ታያላችሁ። ሶ ትንሽ የክላስ ውስጥ የተሰበሰቡ አንድ ግሩፕ ይኖራሉ፣ አንድ ግሩፕ ኤክስፐሪመንታል ግሩፕ ይኖራል ማለት ነው፣ ትንሽ ግሩፕ ውስጥ። ምክንያቱም እናንተ ሪሰርች መስራት የፈለጋችሁበት ነው ኤክስፐሪመንታል ግሩፕ። ሁለተኛው ደግሞ ላርጅ ክላስ ውስጥ የተቀመጡ ይኖራሉ። ይሄ ደግሞ ኮምፔር ለማድረግ ነው ከምን ጋር? ከስሞል ሳይዝ ውስጥ የተቀመጡ ተማሪዎች አንጻር የላርጅ ግሩፑን ለማየት ነው ማለት ነው። ሶ ሁለቱ ኮንትሮልና ኤክስፐሪመንታል ግሩፕ እንዴት ነው? ኤክስፐሪመንታል ግሩፕ የምንለው ኤክስፐሪመንት የምንሰሩበት ግሩፕ፣ ማኒፑሌት የምታደርጉት የምትቆጣጠሩት እና ኤክስፐሪመንት የምትሰሩበት ነው። ኮንትሮል ግሩፕ ደግሞ ስታንዳርድ፣ እንደ ስታንዳርድ ነው። እናንተ ኤክስፐሪመንት የምትሰሩበት ግሩፕ ለውጥ አለ ወይ የሚለውን ኮምፔር ለማድረግ የምትጠቀሙበት ነው ማለት ነው። ሌላው የመጨረሻው የምናየው እዚህ ላይ የመጨረሻው የምናየው ስቴፕ ነው። ሳይንቲፊክ ሪሰርች ስቴፖችን እናያለን ማለት ነው። ሳይንቲፊክ ስቴፖች 5 ናቸው። ሶ የመጀመሪያው ዲፋይኒንግ ዘ ፕሮብሌም ነው። የሆነን ነገር ኦብዘርቭ አድርገህ
ዲፋይኒንግ ዘ ፕሮብሌም የምንለው የሆነን ነገር ኦብዘርቭ ማድረግ፣ ካቺንግ ዘ ሰራውንዲንግ ፎር ዊች ቱ ሃቭ ኤክስፕላኔሽን ለማድረግ ኖቲሲንግ ነው ወይም ኦብዘርቪንግ ነው። አይደንቲፋይ ዘ ፕሮብሌም ነው የመጀመሪያው። ለምሳሌ ችልድረን አግሬሲቭ ሲሆኑ አፍተር ዋቺንግ የፓርቲኩላር ቮይለንት ችልድረን ካርቶን ቪዲዮ አሸባሪዎች ምናምን ያሉበት ካርቶን ቪዲዮዎችን በማየት እነሱም አሸባሪ ወይም አግሬሲቭ ቢሄቪየር ቁጡ ተናዳጅ ቢሄቪየር ያመጣሉ ወይ የሚለው ማየት ፈልጋችሁ ይሄ ፕሮብሌም አለ ወይ የሚለው ማወቅ ፈልጋችሁ ዲፋይን ማድረግ አይደንቲፋይ ፕሮብሌም ይሄ ፕሮብሌም አለ ወይ ይሄ ፕሮብሌም አለ ወይ የሚለው ማወቅ ፈልጋችሁ ይሄን ኖቲስ ማድረግ የፈለጋችሁትን ነገር ኖቲስ ካደረጋችሁት በኋላ ወይም ፕሮብሌሙን አይደንቲፋይ ካደረጋችሁት በኋላ ሁለተኛ ላይ ምን ትሰራላችሁ? ፎርሙሌቲንግ ሃይፖቴሲስ ትሰራላችሁ። ኦብዘርቭ አድርጋችሁ የሆነ ነገር ካገኛችሁ በኋላ ምን እንደምታደርጉት ሃይፖቴሲስ ትሰራላችሁ ወይም ኤዱኬትድ ገስ የተማረ ሰው የሆነ ገስ ኤክስፕላኔሽን ኦፍ ዘ ኦብዘርቬሽንን የሚገልጽ ለምሳሌ ካርቶን ሙቪ ቫዮለንት የሆነ አሸባሪ ምናምን ያለበት የሚያዩ ከማያዩት አንጻር አግሬሲቭ ናቸው የሚል ሃይፖቴሲስ ማለት ምንድነው ብለናል ቅድም? ሪሌሽንሺፕ የሚገልጽ የሁለት ወይም ከዛ በላይ የሆኑ ቫሪያብሎችን ሪሌሽንሺፕ የሚገልጽ ስቴትመንት ነው ብለናል። ስለዚህ አግሬሲቭ የሆኑ ቫዮለንት የሚያዩ አግሬሲቭ ናቸው ከማያዩት አንጻር ብለን አንድ ሃይፖቴሲስ እናስቀምጣለን ማለት ነው። ከዛ ይሄን ቴስቲንግ ሃይፖቴሲስ ነው ሶስተኛው። ሃይፖቴሲሱን የሰራነውን ቴስት እናደርገዋለን። The researcher employ appropriate researcher method and collect ample data ወይም ኢንፎርሜሽን to accept or reject the proposed statement። ይሄ ፕሮፖዝ ያደረግነውን ሁለት ነገሮችን ሪሌሽንሺፕ የሚያገናኘውን ኮንሰፕት እና ቴስት እናደርጋለን ማለት ነው። ለምሳሌ ቅድም ያልነው ቫዮለንት የሆነ ቪዲዮ የሚያዩ ከማያዩት የበለጠ አግሬሲቭ ናቸው የሚለውን የተለያዩ ግሩፖች በመስራት አግሬሲቭ ቪዲዮ እንዲያዩና እንዳያዩ በማድረግ ዳታ ሰብስበን ከዛ መጨረሻ ላይ አራተኛ ላይ ምን እናደርጋለን? ቴስት እናደርገዋለን። አንዳንዶቹ ሶስተኛ ላይ ቴስቲንግ ሃይፖቴሲስ ነው። አንዳንዶቹ ቪዲዮ እንዲያዩ አንዳንዶቹ እንዳያዩና ከዛ ቢሄቪየራቸውን እናይና ቴስት እናደርጋለን ማለት ነው ሃይፖቴሲሳችን። አራተኛ ምንድነው? ድራውን ኮንክሉዥን። ሃይፖቴሲሳችንን ቴስት ካደረግን በኋላ ያገኘነውን ውጤት ምን እንላለን? ዘ ሃይፖቴሲስ ፌል ሊያደርግ ይችላል ይሄ ምንም ለውጥ ሊያመጣ ይችላል ማየታቸው ቫዮለንት ቢሄቪየራቸው ላይ ወይ ደግሞ ሊያመጣ ይችላል። ስለዚህ ይሄንን ጀነራላይዝ እናደርጋለን ፍሮም ኢምፕሊኬሽን ኦፍ ቴስትድ ሪሌሽንሺፕ ወይም ቴስትድ ሃይፖቴሲስ ድሮው ኮንክሉዥን እናደርጋለን። ያገኘነውን ቴስት አድርገን ሃይፖቴሲስን ያገኘነውን ነገር ኮንክሉዥን ድራው እናደርጋለን። የመጨረሻው ሪፖርት ሪዛልቲንግ ነው። ያገኘነውን ነገር ሪፖርት እንጽፍለታለን ማለት ነው። እዚህ ላይ ምንድን ያደርገን ሪፖርት የሚጽፈው ሰውዬ ምን ያደርጋል? ምንድነው ያደረገው? ዋት ሂ ዲድ ወይ እሱ ወይም እሷ ምን አረገች? ዋይ ሂ ዲድ የሆነ ነገር ለምን አረገ? ዋት ሂ ፋውንድ ምን አገኘች? ምን አረገ? ለምን አረገና ምን አገኘ? የሆነ እንደዚህ አድርጌያለሁ፣ ይሄን ያደረኩት በዚህ ምክንያት ነው፣ ይሄን ሳደርግ ደግሞ እንደዚህ አገኝቻለሁ የሚል ሪፖርት ይጽፋል ማለት ነው። ይሄን ማድረጉ ደግሞ ሌሎች ከሱ እንዲማርና አኮምፕሊሽን ያደረገውን እነሱ እንዲማሩ ፌል ያደረገውን ደግሞ ሰዎች እንዲያሻሽሉ እድል ይፈጥራል ማለት ነው። ሌሎች ፕሪዲክት አድርገው ሞዲፋይ ቢሄቪየር አድርገው ከዚህ የተሻለ ሪሰርች እንዲሰሩ ያግዛቸዋል ማለት ነው። ዛትስ ኦል አባውት ዩኒቷን። ይሄ ስለ ዩኒቷን አጠቃላይ ዩኒቷን ይሄ ነው። ሰማሪው ሳይኮሎጂ ሳይንስ ኦፍ ቢሄቪየር ኤንድ ሜንታል ፕሮሰስ የሚለው አለ። ሳይኮሎጂ 4 ጎሎች አሉት። ዲስክራይቢንግ፣ ኤክስፕሌኒንግ፣ ፕሬዲክቲንግ እና ኮንትሮሊንግ ቢሄቪየር የሚባለው የመጀመሪያው ቪዲዮ ላይ ያየነው ነው። ሁለተኛው ደግሞ እንደ ሳይንስ የተጀመረው ከ125 ዓመት በፊት ሊዘንበርግ ውስጥ በ1979 ጀርመን እንደሆነ እና የመሳሰሉ ነገሮችን አይተናል። እዚህ ዩኒት ላይ በደንብ መረዳት ያለባቸው ነገሮች ምንድን ናቸው? የመጀመሪያው ሳይኮሎጂ ምንድን ነው የሚለውን ዲፋይን ማድረግ ይኖርባቸዋል። ሁለተኛው ደግሞ ጎል ኦፍ ሳይኮሎጂ፣ 4ቱ ጎል ኦፍ ሳይኮሎጂ ምንድነው ልዩነታቸው፣ ምንድነው የሚያገናኛቸው ነገር የሚለው ማወቅ ይኖርባቸዋል። ሌላው ሂስቶሪካል ባክግራውንድ ማለትም ስለ ሂስቶሪ ኦፍ ሳይኮሎጂ እና ስለ ስኩል ኦፍ ታውት፣ ስለ ሞደርንና ስለ ኤርሊ ስኩል ኦፍ ታውቶች የሚያገናኛቸውን ነገር፣ የሚለያዩበትን ነገር፣ ምን ላይ ቤዝድ ይሆናሉ የሚለውን በደንብ ማወቅ ይኖርባቸዋል። ፈተና ላይ በደንብ አይቀሩም፣ በደንብ ይመጣሉ። ስሙ ማወቅ አለባችሁ። ሌላው ሰብፊልድ ኦፍ ሳይኮሎጂ፣ ሰብፊልድ ማለት
ዘርፎች የሳይኮሎጂ ዘርፎች ምንድናቸው ብለን ያየናቸው እነ ፎረንሲክ፣ እነ ካውንስሊንግ፣ እነ ክሊኒካል እነሱን የመሳሰሉትን በደንብ ማወቅ ይኖርባቸዋል። ሌላው ሪሰርች ሜትድ የምንለው ሪሰርች ሜትድ የምንላቸውን እነ ኮሪሌሽን፣ ኤክስፐሪመንታል እና ዲስክሪፕቲቭ ምንድነው የሚያገናኛቸው፣ ምንድነው የሚያለያያቸው፣ ዲስክሪፕቲቭ ውስጥ ያሉ ሶስቱ ምንድናቸው የሚለውን በመጨረሻ ምንድናቸው የሳይንቲፊክ ስቴፖች ምንድናቸው የሚለውን እነዚህን በደንብ ማወቅ ያስፈልጋል። ዩኒቱን በደንብ ተረድታችሁታል ማለት ነው። እነዚህን ካወቃችሁ ዩኒቷን ይህን ይመስል ነበር። አብራችሁን ስለቆያችሁ አመሰግናለሁ። ዩቲዩብ ቻናላችንን ሰብስክራይብ ማድረግ እንዳትረሱ።